ሰማኝ የምር በቃ እኔ ምንም መስማት አይደለም። ሰማኝ ተረጋጋ። ሁሉ ነገር የምንጋፈጠው አንተና እኔ የሆነ ለምን ፊት ሰጠሽ ላትሆኝ ከጎኔ ገና ሳይሰማኝ የልብ ልቤያኔ ልቤ ሲንገላታ ፍቅርሽ ሲያቃጥለው ተያይቴ ዝም አትበይ ወንድም እንደሌለው ከኔ ጋር ሆነን ጥሩ ህይወት መኖር አንችልም። ሳለቅስ ምናምን ነበር የሰነበትኩኝ እኮ ከኔ ጋር ሆነን ጥሩ ህይወት የምንኖር አይመስላችሁም እነሱ? እንደዛ አይደለም። ይኸውልህ ነባ አሁን ያንተ ቤተሰብ ምንድነው የሚያስበው እኮ አስተሳሰብ። እነሱም እኮ ልክ ሊሆኑ ይችላሉ። እኔ ደግሞ የማፈቅረውን ሰው ነው እንጂ ማግባት የምፈልገው ማላፈቅረውን ሰው ማግባት አልፈልግም። ሲቀጥል ደግሞ አንተ ደግሞ እንደዚህ እንድትከፋብኝም አልፈልግም። እኔ አሁን ግድ የለም ልቤ ችላለው ይሁን ቢያመኝም ጨክኖ አንተን ሚጠላ ኧረ እኔስ አንጀት የለኝም። ግድ የለም ልቤ ችላለው ይሁን ቢያመኝም ጨክኖ አንተን ሚጠላ ኧረ እኔስ አንጀት የለኝም። ከቆምንበት ቦታ ቆሜ አንተን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው ጨዋታና ሳቅና አስታውሼ እህላለው። ሰላም የኛ ውድ ፋሚሊዎች እንዴት ናችሁ? ሀገር ውስጥም ሀገር ውጭም ያላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ የኔ ውድ ፋሚሊዎች። ትንሽ እየጠፋን ነው ደግሞ የሰሞን በጣም ነው የጠፋነውና ፋሚሊዎች እናንተም እንግዲህ ስንጠፋ የትሄዱ ብላችሁ የምትጨነቁ ፋሚሊዎች ናችሁና ያላችሁን ትንሽ ነገር ተፈጥሮ ነበረ ፋሚሊዎች። እኔ ወደ ቪዲዮ ለራሱ መምጣት አልፈልግም ነበረ ስላችሁ ግዴታ እናንተም ማወቅ ስላለባችሁ ብዬ ነው ዛሬ እኔ ቪዲዮ ለመስራት የፈለኩትና እነኛ ውድ ፋሚሊዎች ትንሽ ያልሆነ ነገር ፋሚሊ ጋም ስለተፈጠረብኝ እኔ ነባንም እያገኘሁት አልነበረም። ነባ በጣም ምንድነው ማታገኘኝ ምን ሆነሽ ነው የተፈጠረውን ነገር ለምንድነው ማታወሪኝ ምናምን ብሎኛል። እኔ ደግሞ በስልክም እሱን ማውራት አልፈለኩም። በአካል አግኝቼ ነው ሁሉን ነገር ማስረዳት የፈለኩትና እኔ ደግሞ ዛሬ ደግሞ ነባን ካገኘሁት አይቀር ለምን ለውድ ፋሚሊዎቼ ይሄን ነገርስ ለነሱም ግዴታ ማወቅ አለባችሁ ብዬ ነው ዛሬ ቪዲዮ ልሰራ የመጣሁት። በጣም ነው የሚያስጠላው ፋሚሊዎቼ ስላችሁ በቃ አንዳንዴም የቤተሰቦቼን ቃልም መውጣትም አልፈልግም። ምክንያቱም እዚህ ጋር ናቸው፣ ቤተሰቦቼ ናቸው፣ አሳድገውኛል፣ ወልደውኛል። የእናትን ውለታ ምንም ልንተካው ማንችልበት ነው ስላችሁ አሁን ይሄን ነገር የተፈጠረው እኔ ግዴታ ተግባብተን አውርተን እንደዚህ ቤተሰቦቼ ለመናገር ሳይሆን ዛሬ የመጣሁት ፋሚሊዎቼ የቤተሰቦቼንም ቃላትም ማፍረስም አልፈልግም። እነሱም ደግሞ በእኔ እንዲያዝኑብኝ አልፈልግም፣ በነባም እንዲያዝኑበት አልፈልግም። እና በቃ የሆነ ሰው ፋሚሊ ጋር ጠይቆ ነበርና እኔ ይሄን ነገር ደግሞ አልፈለኩም። ቤተሰቦቼ እኔ በግዴታ እኔ የማልወደውን ሰው የማላፈቅረውን ሰው እኔ ለምንም ለጥቅምም ብዬ ማግባትም አልፈልግም። ሲቀጥል ደግሞ እነሱ ደግሞ በቃ ግዴታ ማግባት አለብሽ እያሉኝ ስለነበረ በቃ አላቅም። ቤተሰቦቼ እኔ እዚህ ጋር ምን እንደማወራችሁ ምን አላቅም። በጣም የሚያስጠላ ስሜት ነው እየተሰማኝ ያለው። ሲቀጥል ደግሞ ነባኔ እንዲጎዳብኝ አልፈልግም። በዚህ ጉዳይ እኔ ነባውን እኔ አላቅም። አሁን ጠርቼዋለሁ፣ እኔ እነግርሃለሁ ነው ያልኩትኝ። ይሄን ሳምንት ምንም አልተገናኘንም። ፋሚሊ ጋር ምን ጥሩ አይደለም፣ ቤትም እየወጣሁ አይደለም። በቃ ራሴ እስከሚያስጠላኝ ድረስ ነው ህይወቴ እስከሚያስጠላኝ ድረስ ነው እየተሰማኝ ያለውና ስሜቴ እና ዛሬ ነባን ያለውን ነገር እነግርሃለሁ ብዬዋለሁ።
እንግዲህ ፋሚሊዎቼ እኔ አላቅም እኔ በጣም እያዘንኩ ነው። እነሱም ደግሞ በቃ ላንቺ ይሆናል ያልነው ነው እኔ ላንቺ ብለን ነው ምናምን እያሉ ነው። ግን እኔ ይሄን ነገር አልፈለኩትም። ቤተሰባው ያዝናል፣ ይጨነቃል። በቃ ይሄን ነገር ደግሞ ግዴታ ማድረግ አለብን እያሉ ነው። እኔ አላቅም ቃል የገቡ ሲሆን ምን ይሁን አላቅም። እኔም ግራ እየገባኝ ነው። ደርሶና ደርሶ ግዴታ እኔ ነባንም አስተዋውቃለሁ እያልኩኝ ስንት ነገር ሳስብ በጣም ብዙ ነገር እያሰብኩ ነበረ። ግዴታ እሱንም እንድተዋወቁልኝ ያለውን ነገር በግልጽ ሆኖ ፋሚሊዎችን፣ ቤተሰቦቼም የሱን ቤተሰብ የኔም ቤተሰብ ተዋውቆ ቢያንስ ሁሉ ነገር ድግሱ ምናምን ቢቀር ተዋውቀውልኝ አንድ ላይ እንዲሆኑ ነበረ። በቃ ይሄን ነገር ነበር ያሰብኩትና ሌላ ነገር ሳስብ ሌላ ነገር በቃ ይሄ ላርቀን ስናስብ ይሄ ነገር መጣብኝና ለዛ ነው ሰሞንም ነባን ያገኘሁት አልነበረም። ይሄን ሰሞንም የጠፋ ነው። ለዛ ነው ፋሚሊዎቼ እኔ አሁን ስነግራችሁ ከምር በጣም ተከፍቼ ነው የምነግራችሁ። እኔ ደስተኛ ሆኜ አይደለም የነገርኳችሁ ያለሁት። በጣም ነው የሚያስጠላው ስሜቱ፣ በጣም ነው የሚደብረው። ከዚህ ደግሞ ነባ አለ። እኔ ችግር የለብኝም። የነባ ስሜት ግን እኔ እንዲጎዳብኝ አልፈልግም። ምክንያቱም በክፉም በደጉም ያለሁት እኔ ነኝ፣ እሱም ያለኝ እሱ ነው። ከሁሉ ነገር ደግሞ ፍቅር ይበልጣል። እኔ ለሱ ብዬ ብዙ መስዋዕት ከፍዬለታለሁ። ከዚህ በኋላም እንዲከፍልለት ነው የምሆነው እና እሱን ጠርቼዋለሁ። ያለውን ነገር እነግረዋለሁ። ዙሮ በጣም ነው የሚያስጠላው። እና እዚህ ጋር ፋሚሊዎቼ ለእናንተ መናገር የምፈልገው ነገር እና ፋሚሊዎቼ የሆነ ነገር ሲፈጠር እናንተም ማወቅ ስላለባችሁ ነው። እና ፋሚሊዎቼ እናንተም ማወቅ ያለባችሁን ነገር ነው ማወቅ አለባችሁ። ይሄ ምንም ተደባብቆ ነገር መቆየት ስለሌለበት እኔ ማውራት አለብኝ ብዬ ነው ፋሚሊዎቼ ለእናንተም የመጣሁትና እንደውም መጣ። ምንድነው ዛሬ ታመረ እንዴና ቤተሰብ ሰላም እንዲጀነስ ቸናችሁ እንዴ? አላ በጣም እኮ ዘወስከኝ። ደህና ነህ? አማከሽ ነበር። ይኸው 5 ቀን አላገኘችኝም። እኔ ስንት ቀን ላግኝሽ ብዬ እየደወልኩላት ለፋሚሊዎቼ ጠፍተናል እያልኳቸው ነበርና አይ እንኳን ዛሬ እንኳን ቀረሽ። ሰላም ቤተሰብ እንዴት አላችሁ? በያላችሁ በሰላማችሁ ይብዛ። የኛ ተወዳጅ ቤተሰቦቻችን ያው ጠፍተናል። ሰሞኑን ከሚዲያ ብቻ አይደለም የጠፋነው፣ እሷም አብራ ከእናንተ ጋር የጠፋችሁ። በቀደም የሆነ ቪዲዮ ከሰራን በኋላ አልተገናኘንም። አያችሁ እኔ በጣም ናፍቀን። አሁን ግን ያው ተናድጄባታለሁ። ምን ትናደድብኝ? እንዴት ነሽ? ደህና ነህ? ፋሚሊዎችንም እያወራቸው ነበርና ምን አወራቻችሁ? ቤተሰብ ጠፍተናል እኛ ሰብስክራይብ አድርጉ እያልሻቸው ነው እንዴ? ሰብስክራይብማ ያደርጋሉ የኛ ውድ ፋሚሊዎች። አሁን በዛ አጋጣሚ ነው ሰብስክራይብ እያደረጋችሁ ቪዲዮአችን ምናምን ሲመጣልን አብሶ ማሂ የሚለው ነገር እኔ ፈገግ ሲል ያነ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ። ካሜራማን ግን እንዳትወድቅ፣ ወደ ኋላ አንድ ከሄድክ ትወድቃለህ። እና እየሳከረ ጠፋሁበት ምክንያት አለ እየነገረቻችሁ ነበር። ምንድነው ጠፍቻለሁ? ቤተሰቦቻችንንም እየነገርኳችሁ ነበረ። መቼስ የኛ ቤት ትንሽ ስንጠፋ ጠፋችሁ፣ ምን ሆኑ ምን አገኝተው ይሆን ምን ገጥሟቸውን እያሉ ያስቡ የለ። ግዴታ ደግሞ ለነሱ መናገር ስላለብን ነባ ያለውን ነገር እነሱ ነግራቸዋለሁ። አንተ ስለምትመጣ ነበር የምጠብቀው። ነባኔ ምንድነው ልክ አይደለሽ? ልክማ አይደለሁም። በልክ በሆን ኑሮ እኮ ስልክም ታውቃለህ እኮ ሳላገኝ አንተን ደግሞ አሉልም ነበረ። ይህን ሰሞንም እየተገናኘን አይደለንም። እኔም ደግሞ ጥሩ ስሜት እየሆንኩ አይደለም። ጥሩ ስሜት ሁኜ ደግሞ አንተን መጥቼ ከማስደብርህ ብዬ ነው እየቀረብኩ ያልሆነው። ነባ
እኔ ከምር እኔ ላንተ ቃላት የለኝም። በጣም ነው የምወድህ፣ በጣም ነው የማፈቅርህ። ላንተ ጥሩ ልብ ነው ያለኝ። በቃ የሆነ አንተ ምንም እንድትሆንብኝ አልፈልግም፣ እንድትጎዳብኝም አልፈልግም። እና ነባኔ ዛሬ ለመናገርም በጣም የሚያስጠላ ነገር ነው። በጣም ይደብራል። ይሄን ነገር ደግሞ ዛሬ ካገኘው አይቀር ከተገናኘን አይቀር ቪዲዮም እየሰራን ስላልሆነ ለቤተሰቦቻችንም ግዴታ ማሳወቅ አለብኝ ብዬ ነው የመጣሁትና በዛም አጋጣሚ ለምን ቪዲዮ አልሰራም ብዬ ላወራ የፈለኩት በካሜራ ፊት ነውና ነባ የሆነ ችግር ተፈጥሯል ከቤት። ምን አይነት ችግር? በቃ የሆነ ሰው መጥቶ ግዴታ ማግባት አለብሽ ምናምን እያሉ ነው። እባክሽ አቅል ጀምር ንገሪኝ፣ ምንድነው የተፈጠረው? እንዴ ከዚህ በፊት እኔ እንደዚህ አይነት ቀልጅ አውቃለሁ እንዴ? በፋሚሊዎች ቀልጅ አውቃለሁ፣ በፋሚሊዎች እንደዚህ ብዬ ቀልጅ አውቃለሁ። ይሄ ቀልድ አይደለም። ሲቀጥል ደግሞ ያየኝ ነው ፊቴ እንኳን ጥሩ ስሜት አይደለም። ታኝቺ ነው ሙላው። በጣም ነው የሚስጠላው። በቃ የሆነ ሰው አለ አግቢ። እየቀለድሽ ነው? ለምን እቀልዳለሁ እኔ? የምር እኔ ይሄንን መቋቋም አልችልም። እኔ የምር እኔ ኤሌና ባቆይ ስማኝ፣ ቆይ አንዴ እኔ እንደዚህ ሳላገኝ ሲቀር እንኳን ምን ያክል እንደሚደብረኝ እኔ ለምን ይሄንን ነገር እኔ ይሄንን የምር መጋፈጥ አልችልም። ስማኝ የምር በቃ እኔ ምን መስማት አይደለም። ቆይ ስማኝ፣ ተረጋጋ። ሁሉን ነገር የምንጋፈጠው አንተና እኔ የሆነ እንትን አለ። በቃ የምንጋፈጠው ብዙ ነገር አለ። ከዚህ በላይ ብዙ ነገር ተጋፍጠናል። ብዙ ነገር አሳልፈናል። ቤተሰቦች መቤቴ ነው የምላችሁ እናንተ ብዙ የማታውቁት ነገር እሱና እኔ ብዙ ነገር መጥቶብን ብዙ ነገር ተጋፍጠናል። ግዴታ በእንትን አይደለማ። ይሄን ነገር ደግሞ ያንተ ደግሞ በጣም ጀግና ነህ፣ ጥሩ ልብ ያለ ከምን ጥሩ ልብ ያለ በጣም አስተዋይ፣ በጣም ደግሞ ከምሬ ነው ነባ። እኔ እንትን እያልኩ አይደለም፣ ጀግና ነህ። ደግሞ ይሄን ነገር ደግሞ ለምን ፊት ሰጠሽ ላትሶኝ ከጎኔ ገና ሳይሰማኝ የልብ ልቤያኔ ልቤ ሲንገላታ ፍቅርሽ ሲያቃጥለው ተያይቴ ዝም አትበይ ወንድም እንደሌለው ምንድነው ምናምን ብሎ ቤተሰብ እየተናገሩ ነበረ። እና በጣም እኔ ጥሩ ህይወት መኖር አንችልም ሳለቅስ ምናምን ነበር የሰነበትኩኝ እኮ ከኔ ጋር አሁን ጥሩ ህይወት የምንኖር አይመስላችሁም? እነሱ እንደዛ አይደለም። ይኸውልህ ነባ፣ አሁን ያንተ ቤተሰብ ምንድነው የሚያስበው? አንተ ጥሩ ደረጃ እንድትደርስ ላንተ የሆኑ ምናምን ብሎ አይደለም የሚያስቡ። በእነሱ እኮ አስተሳሰብ እነሱም እኮ ልክ ሊሆኑ ይችላሉ። እኔ ደግሞ የማፈቅረውን ሰው ነው እንጂ ማግባት የምፈልገው ማላፈቅረውን ሰው ማግባት አልፈልግም። ሲቀጥል ደግሞ አንተ ደግሞ እንደዚህ እንድትከፋብኝም አልፈልግም። እኔ አሁን ይሄን ነገር ልነግርህ የፈለኩት ከምር ነባ፣ የኛ ቤተሰቦችም ግዴታ ማወቅ አለባቸው ብዬ ነው ይሄን ካሜራ ይዤ የመጣሁት እንጂ እኔ ማውራትም አልፈልግም። ይሄን ነገር ላንተ መናገር ግዴታ ደግሞ አንተ እኔ ካልነገርኩ እኔ አልነግርህም ብዬ አስቤ ነበር፣ ግን ሳልነግርህ ደግሞ ማውራት ስላለብን ብዬ ነው እኔ እንትን ያልኩት ማለት ነው። እና እዚህ ጋር አሁን እኔ ግራ እየገባኝ ነው ከምር። እኔ በጣም እየተጨናነኩ ነው፣ ግራ እየገባኝ ነው። አንተ ቢያንስ እንኳን ምንም አዛዥ የለህም፣ ምንም መወሰን የምትችልህ። እኔ ግን በቤተሰብ እንድተጨቁኝ ያለሁ ልጅ ነኝ እና ሁሉን ነገር ታውቃለህ። እኔ ልነግርህም አልፈልግም፣ ብዙ ነገር አለ ታውቃለህ። እኔ ቤተሰቦች በጣም ትንሽ ይከብዳሉ። ነባ ለምን ያለውን ነገር እኔ እንደዛ እንትን ብዬ ነው የጠፋሁት። ከዚህ በላይ እኔ በቃ እኔ ታውቂያለሽ ማለት እኔ አንቺን በጣም ነው የማፈቅርሽ። በጣም ከብዙ ስቃይ ነገር አወጣሽኛል። በቃ ባንቺ ነው ወደፊትም ያሰብኩት። ወደፊትም በቃ ፕላን ሳረግ እንዳለ ፕላኔ ውስጥ አንቺ አለሽ ማለት በቃ በህይወቴ ውስጥ መቼም አንቺ አለሽ ብዬ ነበር ማስበው። አሁን ለኔ በጣም የምር ይሄ ነገር ለኔ በጣም ከባድ ነው። ከምነግርሽ
ግን እኔ ደግሞ ቤተሰቦችሽን ደግሞ እንደዚህ አድርጋለሁ አልልሽም። ማለት ቤተሰቦችሽ ወልደውሽ እነሱ አሳድገውሽ ተንከባክበውሽ አንቺ እንደዚህ እንድትሆኝ ያደረጉሽ እነሱ ናቸው። እኔም እንዳገኝሽ ያደረጉ እነሱ ናቸው። ገባሽ? እነሱ ስለተንከባከቡሽ ነው እዚህ የደረስሽው። ስለዛ እኔ ቤተሰብም እንደዚህ አርጊ ምናምን ልልሽ አልፈልግም። ግን ሁሌም በጣም አፈቅርሻለሁ። ምንም ቢፈጠር ምንም የትም ሆንሽ የትም ብትሆኝ እኔ ሁሌም ፍቅርሽ ልቤ ውስጥ አለ። ሁሌም አስብሻለሁ። ለማንም እኮ በጣም ነው የምወድህ። ለምን እንደዛ ትለኛለህ? ለምን እንትን ስለ በቃ ለምን ስሜታዊ እንድትሆን ሳይሆን ያለውን ነገር ብናወራ ብዬ ነው አሁን እንትን ያልኩ። ቤተሰብን እንደዚህ አድርጊና ከኔ ጋር ሆኜ ልልሽ አልችልም። በቃ ቤተሰብ ከኔ በላይ ቤተሰብ ያስቡልሻል ብዬ አስባለሁ። ከኔ በላይ እነሱ እንትን ይላሉ። ስለዚህ እኔ ደግሞ የቤተሰብን እንትን ለእኔ ብለሽ ብዙ ጊዜ እንትን ብለሻቸዋል፣ አስከፍተሻቸዋል አውቃለሁ። ግን አሁን ደግሞ ለእኔ ብለሽ እንድታስከፊያቸው አልፈልግም። ወይ አልታደልኩም ለፍቅር። እንደሱ ለምን ትለኛለህ እንዴ? ለምን ነው ለፍቅር አልታደልኩም ምናምን የምትለው እንዴ? እኔ እንደዚህ እንድትለኝ ነው እንዴ? እናንተ እንደዚህ አንተ እኮ የኔ ጀግና ነህ። እኔ ጀግና የሆንኩት የልቤ ብርታት እኮ አንተ ነህ። እንደዚህ ብለህ ለምን እንስታስከፋኛለህ? ብርታት እኮ አንተ ነህ። እኔ አሁን ያንን ነገር ተቀበልኩት እያልኩ አይደለም፣ የተፈጠረውን ነገር ነው እየነገርኩ ያለው። መቀበልሽ አይቀርም፣ ምክንያቱም ቤተሰብ ይጫኑሻል አውቃለሁ። እኔ ደግሞ ቤተሰብንም እንድታስከፊያቸው እንዲያዝኑብሽ አልፈልግም። ገባሽ አይደለ? በእኔ ምክንያት ቤተሰብ እንዲያዝኑብሽ አልፈልግም። ማለት የምችለው ይሄ ነው። እኔ በጣም ነው የማፈቅርሽ፣ በጣም ከምታስቢ በላይ እና እንደዚህ በቃላት ምናምን የሚገለጽ አይደለም ላንቺ ያለኝ። እኔ ሰውን ከወደድኩ በቃ እስከ መጨረሻ። ግን በቃ ለፍቅር አልታደልም ነው። ለምንድን ነው የምትሄደው እንዴ? ለምን ጥለኸኝ ትሄዳለህ? እኔ እኮ ጥለኸኝ እንድትሄድ አይደለም። ግቢ ሰፈር አይደል? ወደ ቤት ግቢ። እኔም እረፍት ላድርግ ልረጋጋ። እንደ አይደለም። እሺ ነባ፣ ምንድን ነው እየሆንክ ያለው? በቃ መሆን ያለብኝ ምንድን ነው መሆን ያለብኝ? ቤተሰቦችሽን አውሪያቸው። እነሱ ለአንቺ የተሻለውን እነሱ ያውቃሉ። እንደዚህ ነው እንዴ ነው የምታወራኝ? እኔ ጥሩ ሳትሆን እኔ የምመለስ ይመስላል? የሆነ ነገር እንደሆነልኝ ነው የምፈልገው ነገር። ምንም እንድትሆኚ ስለማልፈልግ ነው። አንተ ከዚህ ጋር የሆነ ነገር ትላለህ። ጥሩ ስሜት እየሰጠኝ አይደለም። ከቤትም ጥሩ ስሜት እየሆንኩ አይደለም። እኔ በጭንቀት እንድፈነዳና እንድሞትላችሁ ነው የምፈልጉት ማለት ነው። ይሄን ብቻ ነው የምትናገረኝ? ይሄን ብቻ ነው የምታወራኝ? ሌላ ምንም የምለው ነገር ስለሌለኝ እንደዚህ ብለህ ነው ጥላኝ የምትሄደው? ከቆምንበት ቦታ ቆሜ አንተን አስባለው። ቁጭ ብለን ካወጋንበት ቁጭ ብዬ ተክዛለው። ቤተሰቦች እንግዲህ ሳቅና እሱም እንግዲህ እየተቀየረብኝ ነው መሰለኝ፣ አላቅም። እኔም ጥሩ ስሜት አይደለሁም። እሱም እንደዚህ ጥሎኝ ሄደ።
እኔ እንደዚህ አልጠበቅኩም። ከምር እኔ እንደዚህ አልጠበቅኩም። ቤተሰቦች በጣም ያሳዝናል። በጣም ማለት ነው። ይሄን ቃላት ብቻ ተናግሮኝ የሚሄድ አልመሰለኝም ነበር።